አድማስ ዩኒቨርሲቲ ኮሌጅ በሶማሊላንድ በትምህርቱ ዘርፍ የሚሰጠው አገልግሎት በኢትዮጵያና ሶማሊላንድ ህዝቦች መካከል ያለውን ግንኙነት ለማጠናከር ትልቅ ድርሻ እንዳለው በሶማሊላንድ የኢትዮጵያ ቆንስላ ጀነራል ጽሕፈት ቤት ገለጸ። ዩኒቨርሲቲ ኮሌጁ ለአራተኛ ጊዜ ያሰለጠናቸውን 432 ተማሪዎችን በሶማሊላንድ ዋና ከተማ አርጌሳ አስመርቋል። አስማማየ ነው። የ14 ዓመታት የምስረት ዕድሜ ያለው አድማስ ዩኒቨርሲቲ ኮሌጅ በሶማሊላንድ ዋና ከተማ ሀርጌሳ ዩኒቨርሲቲ ኮሌጁን ከፍቶ ማስተማር ከጀመረ 6 ዓመታትን አስቆጥሯል። በእነዚህ ዓመታትም በርካታ ተማሪዎችን አሰልጥኖ ለማስመረቅ ችሏል። በዘንድሮ ዓመትም በ5 የትምህርት ዘርፍ ያሰለጠናቸውን 432 ተማሪዎች ለአራተኛ ጊዜ አስመርቋል። የአድማስ ዩኒቨርሲቲ ኮሌጅ ፕሬዝዳንት አቶ ሞላ ጸጋይ በመረቃው ወቅት እንዳሉት ዩኒቨርሲቲ ኮሌጁ በስካውን ቆይታው ከ35000 በላይ ተማሪዎችን አሰልጥኖ በማስመረቅ በሀገሪቱ በትምህርት ዘርፍ የተገኘውን ውጤት ለማስቀጠል የድርሻውን እየተወጣ ይገኛል። Including today's graduates at Hargeisa, Admas has graduated more than 35,000 ዛሬ በሀርጌሳ ያስመረቅናቸውን ተማሪዎች ጨምሮ አድማስ ዩኒቨርሲቲ ኮሌጅ በ14 ዓመት ቆይታው ከ35000 በላይ ሰልጣኞችን አስመርቋል። ይህም በሀገሪቱ እየታየ ያለውን ፈጣን እድገት ለማስቀጠል የሚያስችል የተማረ የሰው ኃይል በማፍራት በኩል ዩኒቨርሲቲ ኮሌጁ እየተጫወተ ያለውን ትልቅ ሚና የሚያሳይ ነው። የሶማሊላንድ ምክትል ፕሬዝዳንት አብዱራህማን አብዱላሂ እስማኤል አድማስ ዩኒቨርሲቲ ኮሌጅ በትምህርቱ ዘርፍ እያደረገ ያለው አስተዋጽኦ ኢትዮጵያና የሶማሊላንድን መልካም ግንኙነት የሚያሳይ ነው ብለዋል። ተመራቂ ተማሪዎች በበኩላቸው ዩኒቨርሲቲ ኮሌጁ ያደርግላቸው የነበረው ድጋፍ በቀጣይ ለሀገራቸው እድገት ቅድሚያ ሰጥተው እንዲሰሩ መሰረት ያስያዛቸው ነው። የኢትዮጵያና የሶማሊላንድ ህዝቦች ወንድማማች ናቸው። አድማስ ዩኒቨርሲቲ ኮሌጅ ለኛ ያደረገ ያለው ነገርም የዚህ አንዱ ማሳያ ነው ብዬ አምናለሁ። ይህ ለኔ በጣም ትልቅ ነገር ነው። ባለፉት 3 የትምህርት ዓመታት የህይወቴ የወደፊት አቅጣጫን የሚያሳይ ትምህርት አግኝቼበታለሁ። ለዚህ ደግሞ አድማስ ዩኒቨርሲቲ ኮሌጅና የኢትዮጵያ ህዝብን ላመሰግን ፈልጋለሁ። በሶማሊላንድ ሪፐብሊክ የፌዴራል ቆንስላ ጀነራል ጽሕፈት ቤት ምክትል ኃላፊ አቶ ታዬ ተስፋዬ እንዳሉት ደግሞ አድማስ ዩኒቨርሲቲ ኮሌጅ በሶማሊላንድ በትምህርት ዘርፍ እያበረከተ ያለው አስተዋጽኦ ለኢትዮጵያና ለሶማሊላንድ ህዝቦች ግንኙነት መጠናከር እንደ ድልድይ ሆኖ አገልግሏል። የአድማስ ዩኒቨርሲቲ ኮሌጅ የሶማሊላንድ ካምፓስ በቦታው ለህዳሴው ግድብ በሚደረገው ድጋፍ ላይም ትልቅ አስተዋጽኦ እያበረከተ መሆኑን ነው አቶ ታዬ የገለጹት። በዚህም በሶማሊላንድ የሚኖሩ ኢትዮጵያውያንና የሶማሊላንድ ተወላጆች ለህዳሴው ግድብ ቃል ከገቡት ከ4,800,000 ብር ውስጥ ከ2,400,000 ብር በላይ ገንዘብ ገቢ መሆኑን በሶማሊላንድ የፌዴራል ቆንስላ ጀነራል ጽሕፈት ቤት አስታውቋል።